የፍቅር ግንኙነታችሁ እንዲዘልቅና ነገ ላይ ለቁም ነገር እንዲበቃ ማድረግ ያለባችሁ ነገሮች። እነዚህ ቀለል ያሉ ነገሮችን በማድረግ ፍቅራችሁ ነገ ላይ አድጎ ትዳር የሚባለው ነገር ጋር እንዲደርስ ማድረግ ትችላላችሁ። ብዙ ሰዎች እነዚህ ነገሮች ላይ ሳይሰሩ ወይንም ደግሞ በቸልተኝነት አልፈው ነገ ትዳር ውስጥ ቢገቡ ራሱ ወዲያው እየተፋቱ ነው። ስለዚህ ዛሬ ላይ እነዚህ ነገሮች ላይ ተነጋገሩ። እነዚህ ነገሮችን አስተካክሉ። ደስ በሚል ሁኔታ ነገ ላይ ትዳር የሚባለው ጋር ትደርሳላችሁ። እመኑኝ። አንደኛና የመጀመሪያው ወሲብ ላይ ያላችሁን አቋም ተነጋገሩበት። እሷ ማድረግ ላትፈልግ ትችላለች፣ ወይንም እሱ ማድረግ ላይፈልግ ይችላል። ከትዳር በፊት ተነጋገሩበት። ብዙ ሰዎች የፍቅር ግንኙነት ሲጀምሩ በዚህ ጉዳይ ሳይነጋገሩ ይቀሩና ፍቅራቸው እየሄደ ነገ ላይ በዚህ ጉዳይ ይጣላሉ። ቅድሚያ መነጋገር ነው ያለባችሁ። አውርታችሁ ማታውቁ ከሆነ መተፋፈራችሁን ተውትና ተነጋገሩበት። በቃ ምንም ያሳፍር ነገር የለም። የማትፈልጉ ከሆነ ትዳር ጋር ይደርሳል ካላችሁ እንደዛው አሁን ላይ መሆን አለበት ብላችሁ የምታምኑ ከሆነ እንደዛው በንግግር ሳትነጋገሩ በጭፍን ሄዳችሁ ነገ ላይ የሐሳብ መቃረን ፍቅራችሁን በአፍጥሙ ይደፋዋል። ሁለተኛ፣ ምንም ነገር ቢፈጠር ለንግግር ዝግጁ ሆኑ። ይሄ ነገር እንዴት ነው? እንዴት ማድረግ አለብን? እንዴት እናስተካክለው? መፍትሄውስ ምንድነው? እንጂ ስልክ መዝጋት፣ መኮራረፍ፣ መራቅ፣ አለማውራት ምናምን መቼም በዛ መልኩ ፍቅራችሁ አይዘልቅም። ፍቅር የሚዘልቀው በንግግር ነው። ዛሬ ረጅም ዓመት በትዳሩና በፍቅር የቆዩ ሰዎችን ቀረብ ብላችሁ እዚህ የመድረሳችሁ ምክንያት ምንድነው ብትሉ ንግግር ነው። ለእያንዳንዱ ነገር ኮሙኒኬት ማድረግ ፍቅርን ትልቅ ቦታ ከሚያደርሱ ነገሮች አንደኛው ነው። ሶስተኛ፣ ምንም ቢፈጠር ምንም ስለመለያየት አታውሩ። የተፈጠረውን ችግር እዛ ጋር ፍቱት። አብዛኞቹ ሰነፍ ፍቅረኞች ከሚያደርጉት ነገሮች መካከል አንደኛው ትንሽ ነገር ሲፈጠር መሀላቸው በቃ እንለያይ፣ በቃ ይሄ ነገር ለኛ አይሆንም፣ በቃ እዚህ ጋር ይብቃ። ጅል ናቸው። የጀመሩት ቀልድ ነው የሚመስለው እንደዛ ሲያደርጉ። የሆነ ነገር ሲፈጠር ለማስተካከል እንጂ ለመለያየት አትሮጡ። መለያየት ቀላል ነገር ነው። ባይዘው ስለ መለያየት አታውሩ። መለያየት የሚባለው ቃል መሀላችሁ አይለመድ። እንለያይ በቃ አይጠራ በፍጹም። አራተኛ፣ የሰው ወሬ አትስሙ። የእናንተን የፍቅር ግንኙነት ቁም ነገር ጋር ደርሶ ማየት የሚፈልጉ ሰዎች እንዳሉት ሁላ በዛው ልክ ተለያይታችሁ ማየት የሚፈልጉ ሰዎች በደንብ አሉ። ጭንቅላታችሁ ውስጥ የሰው ወሬ፣ ሐሜት ምናምን ቦታ ያገኘ ቀን ነው ፍቅራችሁ በቁሙ የሚሞተው፣ ወዲያው የሚፈርሰው። ወሬ አትስሙ። ስለሷ መጥፎ ነገር ከሰማ ሄደ ጠይቃት። ስለሱ መጥፎ ነገር ከሰማሽ ሄደሽ ጠይቂ እንጂ የሰው ወሬ፣ ሐሜት ሰምተሽ እንዳትቀበይ። ያ ጭንቅላትሽ ውስጥ ነጥብ ታህል ቦታ እንዳሰጭው። አምስተኛ፣ የተቃራኒ ጾታ ቤስት ፍሬንድ አይኖራችሁ። ወንድ ሆነህ የሴት ጓደኛ ፍቅረኛ እያለክ፣ ሴት ሆነሽ የወንድ ጓደኛ ፍቅረኛ እያለሽ በፍጹም። ፍቅረኛሽ ዛሬ ላይ ቤስት ፍሬንድ እያለሽ የወንድ ጓደኛ ኖሮሽ ዝም እያለ ከሆነ አይ ችግር የለውም እኔ ኖርማል ነው እኔ ጋር እያለ ከሆነ ኖርማል አይደለም ለሱ። ገብቶሻል? አንተም እንደዛው የሴት ጓደኛ እያለች ችግር የለም ኖርማል ነው እያለች ከሆነ ደብሯታል። በቃ የትኛዋን ፍቅረኛ ደስ ሊላት አይችልም እንደዚህ አይነት ሁኔታ ውስጥ ሆና። ስለዚህ መቼም ቢሆን መቼም ፍቅረኛችሁን ቤስት ፍሬንዳችሁ አድርጉ። የኔ የምትሉትን ሰው፣ ለወደፊት ለትዳር የምታስቡትን ሰው ቤስት ፍሬንድ አድርጉ እንጂ ሌላ ተቃራኒ ጾታ ቤስት ፍሬንድ ጓደኛ ምናምን አትጃጃሉ ባካችሁ። ያ ነው ፍቅራችሁን እያሳሳቀ በአፍጥሙ የሚደፋው። ስድስተኛ፣ አብራችሁ ጊዜ አለማሳለፋችሁ። ይሄ ነገር ፍቅራችሁን በጣም ያጠፋዋል። ቁጭ ብላችሁ የምታወሩበት፣ ተረጋግታችሁ ጭር ያለ ቦታ ሄዳችሁ ወይንም ካፌ ነገር ተቀጣጥራችሁ አብራችሁ ሰዓት የምታሳልፉበት ጊዜ ያስፈልጋችኋል። ከምንም ነገር በላይ ለፍቅራችሁ ፍቱን መድኃኒት ያ ነው። አንቺና እሱ ብቻ የሆድ ሆዳችሁን እያወራችሁ የምትፈልጉት ነገር ላይ የተነጋገራችሁ የምታሳልፉት ጊዜ ያስፈልጋችኋል። በሳምንት ውስጥ የሆነ ቀን ምረጡና በደንብ የምታወሩበት ያንቺና የሱ ጊዜ ብቻ የሆነ ማንም የማይሻማችሁ የሁለታችሁም ጊዜ ያስፈልጋችኋል። ሰባተኛ፣ በሳምንት 7 ቀን በቀን 24 ሰዓት አብራችሁ የምታሳልፉ ከሆነ ፍቅራችሁ ላይ ተጽዕኖ አለው። ማለት ስፔሻሊ አዲስ የፍቅር ግንኙነት ከሆነ መሰለቻቸት ይመጣል። ይሄ 24 ሰዓት ከጎና ከሆንክ ናፍቆት የሌለበት ፍቅር ነው የሚሆነው። 24 ሰዓቱን ከጎኑ ከሆንሽ ምንም መነፋፈቅ የሌለበት ህይወት ነው የሚሆነው። ፍቅር ውስጥ መነፋፈቅ ግዴታ ነው። የፍቅር አንደኛው ማጣፈጫ ናፍቆት ነው። ናፍቆት ያልተፈጠረበት ሪሌሽንሺፕ ደግሞ መሰለቻቸት ይመጣል። ስለዚህ ረጅሙን ሰዓት እርስ በርስ የምታወሩበት፣ የምትዝናኑበት፣ የምትሳሳቁበት ጊዜ ይኖራችሁ ብያለሁ ከላይ። ግን ደግሞ ኦቨር አይሁን፣ ከልክ በላይ በቃ። ስምንተኛ፣ በቀልድ መልክ የሚወጡ ስድቦች ዋጋ አላቸው። ባይዘው የሚያስጠሉ ነገሮች ናቸው። ብዙ ጊዜ የፍቅር ግንኙነቶች ምንም ባልተጠበቁ ሁኔታ የሚፈርሱበት ምክንያት ያ ነው። በቀልድ መልክ የሚወጡ ትርፍ ቃላቶች፣ በቀልድ መልክ የሚወጡ እያንዳንዱ የምታወሩትን ነገር በማስተዋልና የመጨረሻው ፍቅራችሁ እንዲዘልቅ ከፈለጋችሁ ማድረግ ያለባችሁ ነገር አትዋሹ።
በፍጹም አትዋሹ። በቃ ብዙ የፍቅር ግንኙነቶች ባናታቸው የሚተከሉት የዋሹ ዕለት ነው። ትንሿ ውሸት ራሱ ትልቅን እምነት ትንዳለች። ትልቅ ቦታ የሰጠች ሰውዬ በትንሽ ውሸት ምክንያት ዝቅ አድርጎ ሊያይሽ ይችላልና አትዋሺው። አንተም እንዳትዋሻት። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። በዚህ አጋጣሚ ቲክቶክ አካውንቴ አደጋ ላይ ነው። ኮፒ ሊንክ አድርጉልኝ። እወዳችኋለሁኝ። መልካም ጊዜ